ከሰው ጅብ ለማዳን እነዚህን የምነግራችሁን ህጎች ተከተሉ። የመጀመሪያው ብቻችሁን እየሄዳችሁ ጫካ ውስጥ ስማችሁን ወይ ደግሞ የቤተሰቦቻችሁን ስም የምትሰሙ ከሆነ አቤት እንዳትሉ። ምክንያቱም ወጥመድ ነው፣ ወደ ወጥመድ ነው እየወሰዳችሁ ያሉ። የምታውቁት ሰዎች ስም ሊጠቀም ይችላል፣ የራሳችሁን ስም ሊጠቀም ይችላል። ስለዚህ በጭራሽ አቤት ማለት አይጠበቅባችሁም። ዝም ብላችሁ ነው መሄድ ያለባችሁ። ሁለተኛው አይ ኮንታክት ማጥፋት መቻል አለባችሁ። እናንተ ላይ የሚያፈጥ ከሆነ እናንተ መልሳችሁ ማፍጠጥ የለባችሁ። ምክንያቱም ይሄን ካረጋችሁ ጉልበት ያገኛል፣ ፓወር ያገኛል፣ እናንተን የማጥቃት አቅም ያገኛል ማለት ነው። ስለዚህ ወደ ሌላ ቦታ ነው ማየት ያለባችሁ፣ በጭራሽ አይን ውስጥ እንዳትመለከቱት። ሶስተኛው ከውሻችሁ ወይ ደግሞ ከድመታችሁ ጋር ወክ እያረጋችሁ ውሻችሁ ወይ ድመታችሁ ባሉበት የሚቆሙ ከሆነ እናንተ መቆም መቻል አለባችሁ። ምክንያቱም ውሻና ድመት እንደዚህ ነገሮች የመለየት ትልቅ አቅም ስላላችሁ። አራተኛውና የመጨረሻው አመድና ጨው ይዛችሁ በኪሳችሁ መሄድ አለባችሁ። ስፔሻሊ ጫካ ውስጥ የምታዘወትሩ ሰዎች እነዚህ ሁለት ነገሮች በኪሳችሁ ብትይዙ ከነዚህ ሰርቫይቭ ልታደርጉ ትችላላችሁ። ምክንያቱም ስኪን ዎከሮች ወይ ደግሞ እነዚህ የሰው ጅቦች አመድ ላይ ተንከባለው ነው ራሳቸውን ወደ ጅብ የሚቀይሩት። ስለዚህ እነዚህ ህጎች የምትከተሏቸው ከሆነ በቀላሉ ሰርቫይቭ ማድረግ ትችላላችሁ ማለት ነው። አመድና ጨው ግን ይዞ በዞር ከባድ ነው። ኤኒዌይስ ግዴታ ነው።